በደንብ ስሙቴን መራር ሐቅ እገሌ ጳጳስ ላከኔም ልላክ። በመሰረቱ እኛን ክህነት የሚሰጡ ጳጳሳት ሽምግልና ሄደው ቆሞ መለመን አለባቸው እንዴ? እኔ በሌላም ተናግሬዋለሁ። አሁንም በዚህ ንግግር ያላፍርም። ጳጳሳት የኛ ባራኪዎች ናቸው። እኛን ክህነት የሚሰጡን ዲያቆናትም የሚሾሙ ምን ወጣቸው መንደር ሄደው ልጃችሁ ለልጃችን የሚሉት ይቅርታና እኔ አላደርገውም። እኔ በአቅሜ ለጥየቃ አልቆምም። ካቆምኩ 12 ዓመት ሆነኝ። ባይሆን ከሴት ቤተሰብ ጋር ቁጭ ብዬ እታዘባለሁ። ቆሜ ልጃችሁ እኔ ቆሜ እግዚኦ ማረነ ክርስቶስ ብዬ መንበር ላይ ቀድሼ ክርስቶስን ማጸናለሁ እንጂ ሚስት ስጡኝ ብዬ ልማጸን አይደለም። መስቀሌን ነው የምለው፣ በፋሲልነቴ አይደለም። ጳጳስም ሰፈር ሄዶ ልጃችሁ ለልጃችሁ ብሎ ቆሞ እንዲለምን ለምን እንዴ? ነገስታትን ቀድሰው የሚያቆርቡ እኮ ጳጳሳትና ቀሳውስት ነበሩ። ሚስት ጠያቂ አይደሉም ጳጳሳት። መንግሥተ ሰማያትን እንገባ የሚያማልዱን እንጂ በጸሎታቸው። እኔ ስለ ክህነቱ ክብር የምናገር። ከዚህ አንጻር ግን ፉክክሩ ምን ይመጣል? ዘማሪ ገሌ አቡነ ገሌን የላከው በእኛም የሚጣጣው እነ ዘማሪ ገሌ እኮ 3 ጳጳስ ነው ሄደው እንዴ እኔ በአቅሜ አልሄድም እያልኩ እንኳን ጳጳስ ክህነታችን ማስከበር አለ። አቶ ገሌ ቆሞ ይለምን ባህል ነው እሱ። እኔ የምለምነው ወደ ክርስቶስ ነው፣ ወደ ልጆቼ። ባህሉን ጠልቼ አይደለም። እኔም እኮ በድቁናዬ ለምኑልኝ ብያለሁ። ተገቢ ነው ባህሉ። ክብረ ክህነት ግን ቦታ አለው። አሁን የፈለግኩት ካህናቱን አባቶቼ ለመንቀፍ አይደለም። ልጆቻችን ግን በፉክክር ውስጥ ይገቡና ታዋቂው ሰባኪ ልላከው፣ ታዋቂ በትምህርተ ጥቅስ አቡነ ገሌ ልላክ በሚል በፉክክር እገሌ እኮ የላከው ገሌን ነው። ሌላው ሲቄ ደግሞ አርቲስት መላክ፣ ውድ ነገሮችን መላክ፣ ተከራይቶ መላክ እንደ ጥሎሽ ጊዜ። ይሄ ባጭሩ የፉክክር መንፈስ ነው። እንደ 7ኛ ጉራ ነው። በመጽሐፍ ሲራ ጉረኝነት ኃጢአት ነው። ከፍታን መፈለግ፣ ታዋቂነት መፈለግ ሊገልጠው ይችላል ብዬ አስባለሁ። በቃ ከፍ ያልኩ ነኝ፣ ታወቅኩ ነኝ። ወሬ መፈለግ፣ በቃ ከሌኮ አርቲስቶችን ላከ፣ ከሌኮ ብፁዓን አባቶችን ሽምግልና ላከ። ይህን የትዕቢት ውዳሴ ከንቱ ነው። ተወድሶን በቃ በኑሮ በህይወት በመሳሰሉ ነገሮች ሳይሆን ታይታን እንደዚህ አይነት ነገሮችን ቅንጡ የሚመስሉ ነገሮችን በማሳየት በመስጠት የመታበይ ውዳሴ መፈለግ፣ ታይታ መፈለግ፣ በዚህ መንገድ ለመማረክ መፈለግ። ቤተሰቦቿንም እሷንም ሌላኛውንም ማህበረሰብ አገኘች በቃ አይነት ስሜት። ስለዚህ ያን ስሜት ማለቴ ነው። አያይዘን አሁን ድግሱና የመሳሰለው ነው አያይዘን ስናይ በጥቅሉ ሽምግልና ዓላማው አንደኛ የአክብሮት መግለጫ ነው። ዘፍጥረት 24 ላይ የማጫ ስጦታም ቢሆን ንሥጽሕኪ ይላሉ አበው። አዳም ለሔዋን የማጫ ስጦታ አቅርቧል። ያ ወርቅ፣ ዕጣን፣ ከርቤ ኋላ ላይ ሲተረክም በሊቃውንቱ አዳም ከመላእክት ተምሮና መላእክት ሰጥተውት የማጫ ስጦታ አቅርቧል። አሁን ጥሎሽ ወይም የማጫ ስጦታ የመሳሰሉ በጎ ናቸው። ከሽምግልና እስከ ማጫ ስጦታና እስከ ጥሎሽ በጎ ናቸው። ይህም ግን የአክብሮት መግለጫ ናቸው። ቤተሰቡን የማክበር ባህሉን የማክበር እነሱም ደግሞ ልጁን ሙሽራውን አክብረው ሄደው ዝምድናን መፈለግ። ዘፍጥረት 24 ለዚህ ማስረጃ ነው። ይስሐቅ ሽማግሌ ተላከለት አይደለ? ኢያዕብር ወደ ርብቃ ቤት